ጠዋት ስትነሱ ጥሩ ስሜት ይኖራችኋል? ለዛ ሰው አይኖራችሁም። ስታዩት ገና ሊሸክካችሁ ይችላል። ብዙዎቻችን ያደረግናቸውን የደረሰብንን እና ጥቃቅን ኃጢአቶች፣ ክፋቶች፣ በደሎችን ትተናል ከብዙዎች ጋር ተዋደን የምንኖረው እንጂ ፐርፌክት ስለሆኑ እኮ አይደለም። እኛም ፐርፌክት ስለሆን አይደለም፣ ግን ያ የፍቅር ጊዜ ያሳለፍነው ነገር ይበልጣል ብለን። ስለዚህ ይህ ኃጢአት ህይወትህን ምን እንዳደረገው ቁጭ ብላስ ብቻ ኃጢአት እንዴት እንዳዋረደች፣ እንዴት ከሰው በታች እንዳደረገች፣ እንዴት ከሰው በታች እንዳደረገ መድረስ ከምትፈልገው ቦታ እንዴት ወደኋላ እንደጎተተ፣ ስንት ዓመታት ወደኋላ እንዴት እንደጎተተ ቁጭ ብላ አስበው። እንዴት ርካሽ እንዳደረገን። እውነት እንደ ኃጢአት እኮ የሚጥል ሰው የብቸኝነት ስሜት እንዲሰማው የሚያደርገው የማይረባ የማይጠቅም እንደሆነ እንዲሰማው የሚያደርገው እኮ ኃጢአታችን እኮ ተስፋ እንድንቆርጥ ከመኖር መሞት እንደሚሻል ይህንን በኃጢአቱ ምክንያት የሚመጣውን ፔን ማቆም የሚቻለው ራስን በመስቀል ብቻ እንደሆነ እንዲሰማን የሚያደርገን ኃጢአታችን። ከቤተሰቦቻችን እንዴት እንዳጣለን፣ ከምንወዳቸው ሰዎች እንዴት እንዳራረቅ፣ ከምንም ነገር በላይ ራሳችን እንዴት እንድንጠላ እንዳደረገን ቁጭ ብለን ማሰብ ያስፈልጋል። ያኔ ኃጢአቱን መጥላት እንጀምራለን። ይዘገንነናል። ድሮ በፓሽን እንሰራ የነበረው ኃጢአት የምር ምን አይነት ሪስክ እንዳለው፣ ወዴት እንደሚጥለን፣ የት ጉድጓድ ውስጥ፣ የት በርባር ውስጥ፣ የት ጨለማ ውስጥ እንደጣለን ቁጭ ብለን ብናስበው እንጠላዋለን፣ አናድርገው። ስለዚህ ከለየነው በኋላ ያስ ህይወቴ ላይ ያመጣው ተጽዕኖ ምንድነው ማለት ያስፈልጋል። ምንድነው ያደረገኝ? አጠገብ ያሉ ሰዎች ለነሱስ ምን አይነት ሰዎች እንደሆኑ ያደረገኝ የሚለውን ማሰብ ያስፈልጋል። ይህን ካረጉ በኋላ ጸሎት ማድረግ ነው። እንግዲህ ስለ ጸሎት ሲወራ ብዙዎቻችን የሚከብደን ነገር ነው። በየቀኑ ጠዋት ተነስቶ መጸለይ ይከብዳል። ያው ጸሎት ሲባል ውዳሴ ማርያም፣ መዝሙረ ዳዊት አይደል ጭንቅላታችን ላይ ይመጣው እሱ ነው እና ገና ከመጀመሪያው ስራ ስለሚመስለን እንተዋዋለን፣ ወይ ደግሞ አንዴ ስለረሳ ነው። አንዴ ካቋረጥነው ደግሞ በጣም መቀጠል የሚከብድ ነገር እዚህ ምን ላይ ነው? ነገራችን ላይ ጸሎት ነው። አንዴ የማይፈራ መኳንንት ነበር ማለት ሀገረ ገዢ ነበር እና አንድ ባልቴት ሁል ጊዜ ከደጁ ቆማ ፍረድልኝ 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 ያለች ትነዘንዟለች። ሁሌ ደጁ ላይ አለች። በወጣ በገባ ቁጥር ይሄ ሰውዬ ቅድም እንዳልኳችሁ ሰውን የማያፍር እግዚአብሔር የማይፈራ ሰው ነው። እንኳን ዞር ብሎ ለያት። አንድ ቀን ግን አለ ጌታ ስለ ንዝናዙያ ብሎ ፈረደላት። ስለምኗ ብሎ? ስለ ንዝናዙያ። አዝኖላት ነው አይደለም። ፍርዱ ተገቢ እንደሆነ ገብቶት ነው አይደለም። ስለነዘነዘችው በቃ ድምጿ ስላስጠላው እና ከበሩ ዞር እንድትል ስለፈለገ። አስቡት፣ ይሄ ሰውን የማያፈር እግዚአብሔርን የማይፈራ ሰው ለዚህ ስለነዘነዘችው ሴት ስለ ንዝናዙያ ብሎ ከፈረደላት፣ ጥሩን ከሰጣት፣ ራሱን በመስቀል አሳልፎ የሰጠን ክርስቶስማ እንዴት አባታችን ክርስቶስ ስለ አንድ ጉዳይ በየቀኑ ብንጠይቁ የማይሰጠን ይመስላችኋል? ለዛውም የነፍስ ጉዳይ እግዚአብሔር እኮ አልፈቀደውም እኮ ልንል አንችል እና ተስፋ ሳንቆርጥ መጸለይ ያስፈልጋል። እውነቴን ነው። በየቀኑ ጌታ ወይ ይህንን ኃጢአት ከህይወቴ ከነፍሴ ነቅለህ አውጣው፣ ከአንተ እንድሸሽ ያደረገኝ፣ ከሰው እንድሸሽ ያደረገኝ፣ ራሴን እንድጠላ፣ ራሴን ራሱ እንድፈራው፣ ከምንም በላይ ተስፋ ያስቆርጠኝ ይህችን ኃጢአቴን ነቅለህ አውጣት ከህይወቴ ብለን በየቀኑ መጠየቅ ያስፈልጋል። በየቀኑ እንደዛች 12 ዓመት ሙሉ ደም ሲፈሳት እንደነበረችው ሴት አምነን ወደ ክርስቶስ ቀሚስ መጠጋት መወርወር አለብን። ምናልባት የኛ ኃጢአት ደም የሚቆመው በ12 ዓመት ሊሆን ይችላል። ምናልባት በአንድ ቀን ሊሆን ይችላል። ደግሞ አናውቅም፣ በ40 ዓመት ሊሆን ይችላል። ግን እስኪቆም ድረስ ክርስቶስን መነዝነዛችንን እሱን መጠየቃችንን ማቆም የለብን። ሁልጊዜ መትጋት ያስፈልጋል። ሁልጊዜ በጸሎት እግዚአብሔርን ምን ያህል እንደመረረን። በነገራችን ላይ ሁላችሁ አንድን ነገር እግዚአብሔርን ስትጠይቁ እንዲደረግላችሁ ሌላም ነገር ነው ብላችሁ እግዚአብሔር በተለይ መንፈሳዊ ነገር ከሆነ ያንን ነገር ምን ያህል እንደምትፈልጉት ማወቅ ይፈልጋል። አንድ ሰው ወደ ሐኪም ቤት የሚሄደው ሐኪም ቤት ድረስ የሚያስኬድ በሽታ ስለያዘው ነው እንጂ መጀመሪያ ቀን አይደለም የሚሄደው። ትንሽ ራሳችን አመም ሲላል
ወይ ለመተኛት እንሞክራለን። ትንሽ ባስ ሲል ደግሞ ቤት ውስጥ ባለ ሜዲኬሽን ደግሞ መድኃኒት እንውጣለን። ከዛ ሲብስ ነው የምርም በጣም የመዳን ፍላጎታችን ሲጨምር ነው ወደ ሐኪም ቤት ወደ ትልቁ የምንሄደው። እና አንቺ ምን ያህል የታመምሽው ምን ያህል የታመምከው ካለዛ ለመዳን አጥርም። እኛ እኮ ይኖር አድርገን ነው እኮ አስቡት እስኪ ዛሬ ለምሳሌ ከአባት ከእናታችሁ ጋር ብትጣሉ ፊታችሁ ኩምሽሽ ይላል አይደል? ከምትወዱት ሰው ጋር ብትጣሉ ዛሬ ምን ሆነሽ ነው እንባላለን። ኤክስተርናሊ አፌክት ያደርገናል መጣላታችን። ከናዛ ከምንወዳቸው ሰው ጋር መጣላታችን ኤክስተርናል የሆነውን ፊታችንን ኤክስተርናል የሆነውን ሰውነታችንን አፌክት ያደርጋል። ከአባታችን ከሞተልን ከእግዚአብሔር ጋር ተጣልተን ግን እኛ ኖርማል ምንም አይመስለን ምንም እና አልገባንም ማለት ነው። የኃጢአት ስራዋ የኃጢአት ሴራዋ ሐሳቧ እቅዷ ምን እንደሆነ አልገባንም። የገባው ሰው ይነቃል። ድንግጥ ብሎ ነው የሚነቃው። የዚህ መጨረሻ እኮ ሲኦል ነው የሚል ሰው የዚህ መጨረሻ እኮ እሳት ነው የሚል ሰው እና ንቀት የምንለው መቼ ነው? ሪላይዝ የምናደርገው መቼ ነው? ይህን ነገር እኮ በተደጋጋሚ ባረኩ ቁጥር ነፍሴ ኩምሽሽ እያለች እየከሳች እየጎሰቆለች ነው የምትመጣው። የጎሰቆለ ነፍስ ደግሞ መንግስተ ሰማያትን አይወርስም። ገንዘቧን እየከለከልኳት ነው። ህይወት የሚሆናትን ጾሟን፣ ጸሎቷን፣ ንጽህና የተባለውን ትልቋን መጎናጸፊያዋን እየገፈፍኳት ነው። ራቁቷን እያስቀሯት ነው ነፍሴን ብለን ማሰብ መጀመር አለብን። ስለዚህ ነፍሳችን፣ ስለዚህ ኃጢአታችን፣ ስለዚህ ድክመታችን እግዚአብሔርን በየቀኑ መጠየቅ መጸለይ ያስፈልጋል። ከዛ ጸሎቱን ደግሞ ይህንን ሐሳብ ለእግዚአብሔር ከተሆን በኋላ እኛ ደግሞ ተስፋ መቁረጥ የለብን። እንግዲህ ስለ ንስሐና ስለ ሥጋው ደግሞ በጣም ብዙ ጊዜ ተነጋግረናል። በጣም ብዙ ጊዜ ተምረናል። ምንም አስበናል፣ አቅደናል። ግን ምንድነው የሚፈራው አብዛኛው ሰው? በጣም በእርግጠኝነት መናገር የምችለው አብዛኞቻችን ምክንያት አሁን እንደዚህ እያስቸገረኝ ያለው ዛሬ ተዋዋለሁ ብዬ በየቀኑ እያረኩት ያለሁትን ያንን ኃጢአት ሳልተው እንዴት ነው ንስሐ መገባው? ምክንያቱም ድጋሚ በወድቅስ ንስሐ ከገባሁ በኋላ በተለይ ደግሞ ቅዱስ ቁርባኑን ከተቀበልኩ በኋላ እንዴት ነው ደግሜ ኃጢአት የምሰራው? ይሄ በነገራችሁ ላይ በ300ኛው ክፍለ ዘመን የነበረ አስተሳሰብ ቅዱስ አፈወርቅ አብዛኞቹ በእነሱ ጊዜ የነበሩ ሰዎች የሚጠመቁት ካደጉ በኋላ ተምረው አምነው እና አብዛኞቻቸው አንጠመቅም ይላሉ። እና ቅዱስ አፈወርቅ ሲያስተምራቸው ምክንያታቸውን ሲሰማ ምንድነው ከተጠመቅን በኋላ የእግዚአብሔር መንፈስ ቅዱስ ልጅነት የእግዚአብሔር ልጅነት ካገኘን በኋላ በኃጢአት ብንወድቅስ ብለው ይፈራሉ። እና ቅዱስ አፈወርቅ ምን አለ? አባታችን የሚለውን ጸሎት እኮ ያስተማረን አባታችን የሚለውን ቃል እንድንጠራ ካደረገ በኋላ ያ ማለት የልጅነትን ጸጋ ካገኘን በኋላ በደላችንን ይቅር በለን የሚለው ቃል ጸሎቱ ላይ ያለው ልጅ ከመሆን በኋላ ልጅ ከሆንን በኋላ በኃጢአት መውደቅን እግዚአብሔር ስለሚያውቅ ነው። ገብቷችኋል? ንስሐ የሚደገም ሚስጥር የሆነው በየዕለቱ መግባት የሚቻል ሚስጥር የሆነው እግዚአብሔር ከንስሐ በኋላ በኃጢአት መውደቅ እንዳለ ስለሚያውቅ ስለሚረዳ ነው። እና ፐርፌክት እንድንሆን የሚጠብቅ እግዚአብሔር የለም። በየቀኑ እሱ ላይ ተስፋ እንድናደርግ በየቀኑ እንድንሞክር በወደቅንበት ልክ እና ቅጽበት እንድንነሳ የሚፈልግ እግዚአብሔር እኮ ነው ያለን። አይ በቃ ሰው አይሆንም ምናምን የሚል አምላክ የለም። ይህን መረዳት አለብን። እና ስለ ንስሐ ስታስቡ ያ ክፉ ልማድ ጭንቅላታችሁ ላይ እየመጣ የሚያሰቃያችሁ ከሆነ ጠላቴ በወድቅ እነሳለሁ በሉት። ብዙ ቦታ ተናግሬው ያለው ይህን ሰምታችሁ ሊሆን ይችላል። ላልሰማችሁ ሰዎች ታሪኩን ልንገራችሁ። አንድ ወጣት ይሄዳል ወደ አቡነ ሽኖዳ። አባቴ ሆይ መረረኝ፣ እነሳለሁ ወድቃለሁ አላቸው። እና ሰለቸኝ ሲላቸው አባ ልጄ እንግዲህ እኔ ምንም ምልህ ነገር የለኝም፣ ግን እንደው ያልካትን አረፍተ ነገሯን ግን አስተካክላት፣ ቅደም ተከተሏን አስተካክላት አሉት። እሱ ምን ነበር ሲል የነበረው? እነሳለሁ እወድቃለሁ፣ ሲቀየር እወድቃለሁ ከዛ እነሳለሁ ነው። ሁልጊዜም ቢሆን መጨረሻውን እነሳለሁ በል። ብትወድቅም ትነሳለህ። ንስሐ ከገባ በኋላ ከወደቅ ትነሳለህ። ለወንዶችም ለሴቶችም ሪኮመንድ ላድርጋችሁ። በጣም ድንቅ ነገር እውነት። ይህንን እንደው ትምህርት ከጨረሳችሁ በኋላ የምር መቀየር የምትፈልጉ ከሆነ የምር እቺ ሌሊት የዛ ኃጢአታችሁ የክፉ ልማዳችሁ
መጨረሻ እንድትሆን የምትፈልጉ ከሆነ ወይም ደግሞ የለውጥ መንገድ መጀመር የምትፈልጉ ከሆነ ሴቶች ግብፃዊቷ ማርያም ብላችሁ ሰርች አድርጋችሁ ዩቲዩብ ላይ መንፈሳዊ ፊልም አለ። ሪኮመንድ ማድረጋችሁ ለእህቶች ግብፃዊቷ ማርያም ብላችሁ፣ ወንዶች ደግሞ ቅዱስ ሙሴ ጸሊም ብላችሁ ከዚያ ራሳችሁን ከጨርሳችሁ በኋላ ወንዶችም የግብፃዊቷ ማርያም እህቶችም የቅዱስ ሙሴ ጸሊምን ማየት ትችላላችሁ። ግን እስኪ ዛሬ እውነት እስኪ ለራሳችሁ ቃል ግቡ። አሁን ቃል ግቡ። አያለው ብላችሁ ቃል ግቡ። ይሄ ላይቭ ካለቀ በኋላ እነዛን መንፈሳዊ ፊልሞች ለማየት ቃል እገባለሁ በሉ። እስኪ እንደውም ሊያችሁ ኮሜንቱን ላብራውና እነዛን መንፈሳዊ ፊልሞች ለማየት ቃል እገባለሁ። ማን እንዳልኳችሁ አረሳችሁም አይደለ? ግብፃዊቷ ማርያም ካላችሁ ይመጣላችሁ እህቶች። ግብፃዊቷ ማርያም፣ ወንድሞች ደግሞ ቅዱስ ሙሴ ጸሊም። የሰማችሁ ሰዎች ጻፉላችሁ፣ ላልሰሙ ሰዎች አጥፉ። እና እኔ በጣም ትልቅ ምስክር መሆን የሚችል ነው ቅዱስ ሙሴ ጸሊም። እኔ እውነት በራሴ በህይወቴ በጣም ኢንስፓየር የሚያደርገውን ታሪክ ነገራችሁ። ሙሴ ወደ መጣ ከኋላ ስፖይል እንዳላረጋችሁ እንግዲህ ስለምታዩት አሁን ከገባችሁ በኋላ ወደ አባቱ ወደ ንስሐ አባቱ ሄዶ በሐሳብ ኃጢአት ተፈትኖ ወድቆ ሄድና አባቴ ብሎ ንስሐ ይገባል። ከዛ ይሄዳል። ከዛ ወዲያው ይወድቃል። ሲወድቅ ተመልሶ መጣ። በአንድ ሌሊት እኮ ነው የምላችሁ። ከዛ ንስሐ ገባ። አሁንም ሄዶ ወደቀ። መጥቶ ንስሐ ገባ። በአንድ ሌሊት 11 ጊዜ ንስሐ የገባ ሰው 11 ጊዜ በአንድ ሌሊት። እኛ እኮ አንዴ ንስሐ ገብተን በኃጢአታችን ከወደቅን በዛ በምናፍረው ኃጢአት ከወደቅን በኋላ አባ ከዚህ በኋላ ድጋሚ አልሰራም ብለን ቃል የገባላችሁ ኃጢአት ከወደቅን በኋላ ጭራሽ በሚያልፉበት መንገድ ማለፍ አንፈልግም። አይናቸውን ማየት አንፈልግም። ስናያቸው መንገድ እንቀይራለን። ስልካቸውን እንዘጋለን። አይኖ በጣም ይከብዳል። ንስሐ አባት ፊት መሸማቀቅ ከዚህ በኋላ አላረገውም ብለን አታርጊው ተብሎ የተማከረውን ነገር ማድረግ ይከብዳል። ግን የንስሐ አባቶቻችን የእግዚአብሔር አይኖች ናቸው። የእግዚአብሔር አይን ደግሞ እኛን በምን አይነት ምልከታ እንደሚመለከተን ታውቃላችሁ አይደል? እንዴት እንደሚወደን ምን ያህል እንደሚራራልን ታውቃላችሁ። እግዚአብሔር ብዙ ቦታ ተናግሬያለሁ፣ ባለፈውም ብዬዋለሁ። እግዚአብሔር ከመነሳታችን እንጂ ከውድቀታችን ምንም ነገር የለውም። መነሳታችን ብቻ ነው የሚፈልገው። ለምን አጠፋ ለምን እንዲሆን ካደለም ዝም ብላችሁ አስቡት። በእግዚአብሔር የፍርድ ዙፋን ፊት ስንቀመጥ የምንጠየቀው እኮ ለምን ኃጢአት ሰራችሁ አይደለም፣ ለምን ንስሐ አልገባችሁም። ምክንያቱም ኃጢአት እንደምንሰራ ያውቃል፣ ድካማችንን ያውቃል። በዛው ልክ ደግሞ በኃጢአታችን ልክ ንስሐን የመግባት እድልን እንደሰጠን ደግሞ ያውቃል። ለምን ንስሐ አልገባም? እስኪ ጭንቅላታችሁን የሚመላለሰው ምክንያት ምንድን ነው? እውነት አንተ ንስሐ ስላለመግባት አንቺ ንስሐ ስላለመግባትሽ በቂ ምክንያት ነው ብላችሁ የምታስቡት ነገር አለ? በፍጹም። በየትኛውም አይነት ኮንዲሽን ውስጥ ሰው ቢሆን ንስሐ ስላለመግባቱ ይቅርታ፣ ንስሐ ስላለመግባቱ ኤክስኪውዝ ሊያቀርብ አይችልም እግዚአብሔር ፊት በየትኛውም መንገድ። እኔ እንዲህ ስለሆንኩ ነው። አንዳንድ ሰው መቁረቢያ ቀሚስ የለኝም ይላል። የክርስቶስን ስጋና ደም ለመቀበል መቁረቢያ ቀሚስ ግዴታ ነው ያለው ማለት ነው። እንደዛ ነው። በቃ ትናንሽ ጥቃቅን ምክንያቶችን እንሰጣለን። ሰይጣን በየቀዳዳው እየገባ ንስሐ የሚባለውን ጉዳይ ከጭንቅላታችን ለማጥፋት ዲስትራክት ያደርገናል። ሌሎቻችንስ ቆይ ይህንን ኃጢአት ከተውኩ በኋላ ይህን ነገሬን ካስተካከልኩ በኋላ ቆይ አሁን ነገሮች ይስተካከሉ ልንሞት እኮ ነው ይመስለናል። ምክንያቱም
ነገሮች ካስተካከለ እኔ ይህንን ኃጢአት ከተውኩ በኋላ እመጣለሁ ንስሐ ገባለሁ የምትሉ ሰዎች ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ማለት እና አሁን አንተ ከተስተካከልኩ በኋላ ደህና ከሆንኩ በኋላ አንቺ እንደዛ ስንል ምን እያለ እንደሆነ ታውቃላችሁ? ቆይ ትንሽ ይሻለኝና ሻል ሲለኝ ጤነኛ ሲሆን ሐኪም ቤት እሄዳለሁ እንደማለት። ሐኪም ቤት የምትሄደው እኮ ለመታከም። ቤተክርስቲያን ሐኪም ቤት ናት፣ መታከሚያ ናት። ንስሐ መታከሚያ ነው፣ ስጋው ደግሞ መታከሚያ ነው፣ መድኃኒት ነው። ዶክተሮቹ ካህናት ናቸው። የሚያዙልህ መድኃኒት ስጋው ደግሞ ነው። ንስሐ እንገባለን፣ ስጋው ደግሞ ሲባል ደግሞ እንሸሻለን። ስለዚህ አሁን ካስቸገረ ክፉ ልማድ ኃጢአት የምር መውጣት የምትፈልግ ከሆነ የምር መውጣት የምትፈልግ ከሆነ መድኃኒቱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ነው። የመጨረሻው ሐሳብ ይሄ ስጋና ደሙን መቀበል። የምር መዳን ትፈልጋለህ? የምር መዳን ትፈልጋለች? የምርህን ኃጢአት መተው፣ ከዚህ የረከሰ ቆሻሻ ህይወት መውጣት ትፈልጋለህ? ስጋው ደሙን ተቀበል። አይ ምናምን የምትለኝ ከሆነ የምር አትፈልግም ማለት ነው። ገና አልታመምክም ማለት ነው። እዚህ ምድር ላይ በጣም ኮስት የሚያደርገን ትልቁ ሪስክ ከእግዚአብሔር መራቅ ነው ወገኖች። ትልቁ ሪስክ ከእግዚአብሔር መራቅ ነው። በምድር በህይወት እያለ ራስን የምታጠፈው ከእግዚአብሔር ስትርቅ ነው። ለዚህ አሁን ለምትፈተንበት ኃጢአት ለዚህ ሱስህ እድል ስትሰጠው በንስሐና በስጋው ደሙ ለመቃወምና ለመዋጋት ወደኋላ ስትል በምድር እያለ በቁም ያለ የሞትክ ሰው ሬሳ እንድትሆን ራስ ላይ ትፈርዳለህ። ያ ነው መጨረሻው ነው። ስለዚህ እስቲ ግግም ብለን እንደው ጆሮአችን ድፍን አድርገን እውነቴን ነው ብለን እስከ መቼ ነው እንደዚህ የምንቀጥለው? እስከ መቼ ነው በዚህ ኃጢአት እየተሰቃዩ በየቀኑ ራሴን እየጣለሁ እኔ እኮ ሱሰኛ ነኝ፣ እኔ እኮ እንደዚህ ማረባ ሰው ነኝ፣ እኔ አልጠቅምም እያለን እንግዲያውስ ስትኖር ያልጠቀምክ ስትሞት ማንንም አጎዳም የሚለው ሀሳብ መጣና ራሳችን እንዲሆኝ ከምኖር ብሞት ይሻለኛል፣ ቤተሰቦችንም ላሳርፍ፣ ጓደኞችንም ላሳርፍ የሚል ሀሳብ ጭንቅላት ላይ ይመጣል። ስንት ወጣት የተቀጠፈው እኮ ተስፋ ስለቆረጠና የሚሰማው የሚረዳው ሰው ስለሌለ ብቻ አይደለም። በህይወቱ ተደብቆ ይታገለው የነበረ የሆነ ክፉ ልማድ ክፉ ኃጢአት ስለነበረው ከዛ ኃጢአት ጋር የመኖር ፍላጎት ስላልነበረው ነው። አብዛኛው ወጣት በተለይ ወንድሞች ራስን ወደ ማጥፋት የምንገፋፋው በዚህ ምክንያት። ያ ጊዜ ሳይመጣ ያ ሞመንት ሳይመጣ ንስሐ ወደ መግባት የምንሮጠው መቼ ነው? ወደ መቀበል የምንሮጠው መቼ ነው? እና ተስፋ መቁረጥ አያስፈልግም። ሴጣን ሁልጊዜም ቢሆን ኧረ ትወድቃለህ ሲል አይ በወድቅ የምነሳለሁ ማለት አለብህ። በወድቅ የምነሳለሁ እግዚአብሔር ያነሳኛል፣ ጠላት ሆይ ደስ አይበልህ እያላችሁ መበርታት ያስፈልጋል። አንተ በህይወት በጣም የምጠራውን ኃጢአት ማታ ሰርተህ ጠዋት ቆመ መጸለይ አቅም ካለ ምንም ነገር ታሸንፋለህ። ይህ ትልቁ ምክሬ። ምንም ነገር በእግዚአብሔር ምሕረት ላይ መተማመን አለብን። የተማረረ እግዚአብሔር የለብህም። የተማረረ እግዚአብሔር የለም። አንተ ምን ትሰራለህ ፊቴ ያን ሁሉ ካደረከኝ በኋላ የሚል አዎ ተጎድቷል፣ አዎ አዝኗል በእኛ ኃጢአት፣ ግን እንዳንመለስ በሚያደርግ መልኩ ግን አይደለም። ቢያዝንም ቢጎዳም ከልቡ መመለሳችንን እየሻተ የሚሆነው እና እንደጠፋው ልጅ ወደ ልብ መመለስ ያስፈልጋል። ጠፋው ልጅ ታውቃላችሁ፣ አባቱ በህይወት እያለ ያንን ከወሰደ በኋላ ንብረቱን ከተካፈለ በኋላ ሄደ፣ ጨፈረበት፣ ጠጣበት፣ ዘሞተበት። የማያልቅ ነገር የለም፣ ገንዘቡ አለቀ። ያኔ የእሪያ የአሳማ ጠባቂ ሆነ እና እንዲህ በጣም ርቦት የእሪያን ምግብ ተመኘ፣ ቀና በአሳማዎቹ እና ወደ ልቡ መለስ ሲል ምንድን ነው እያደረኩ ያለታል? በአባቴ ቤት እኮ እንኳን እኔ ልጁ አይደለሁም ሰራተኞቹ ራሱ በልተው የሚተርፋቸው አሉ፣ ለዛው የሚበሉት ደህና ምግብ ነው፣ እንደዚህ የእሪያ ምግብ ቆሻሻ አይደለም። እና መለስ አለ ብሎ ወደ ልቡ ሲመለስ ያለበት የዘቀጠበት ምን ያህል እንደረከሰ ምን ያህል እንደቆሸሸ ገባው። ያን ጊዜ ሁሉን ጥሎ ወደ አባቱ ተመለሰ። እውነቴን ነው የምላችሁ፣ ስላልገባን ነው። ቃለ እግዚአብሔር በየቀኑ ብንማር ኖሮ ቤተክርስቲያን በየቀኑ ብንሄድ እንደው አንድ ሳምንት እንደ ቻሌንጅ ጀምራችሁ ብታዩት ምን ያህል ከእግዚአብሔር እንደራቅ፣ ከእግዚአብሔር መራቅ ደግሞ እንዴት ህይወታችንን ብልሽሽት እንዳደረገ ይገባችሁ ነበር።
ሰይጣን እኮ ማናየውን ነገር ገነባብቶ ኢማጂን እንድናረግና ጥሩ ህይወት እንዳለ እንዲሰማን የሚያደርገን እኮ እንድንድን ስለማይፈልግ አንዳንድ ጊዜ ማያምቁ ስላላረ ግን እያደገ ሰውነትን የሚበላ ወደ ላይ አድጎ እግርን መቆረጥ ሰውነትን መቆረጥ አለበት የሚባል ግን ማያምን ማለት ነው። ቼክ እንዳናረግ ቁስሉ ይታየናል ግን አያምን። ኃጢአተኞች እንደሆነ እናውቃለን። ንስሐ መግባት እንዳለብን ስጋ ወደሙ መቀበል ይህንን ክፉ ልማድ መተው እንዳለብን ይሰማናል። ግን እያመምን አይደለም። እናውቃለን ግን አያምን እና ወደ ልብ መመለስ እኔ እኮ የእግዚአብሔር ልጅ ነኝ፣ እኔ እኮ የእግዚአብሔር ልጅ ልዑል ነኝ፣ የንጉሥ ልጅ ነኝ፣ ለዚህ አይደለም የተፈጠርኩት፣ እንዲህ ለወርድ ልረክስ አይደለም ቅዱስ ለመሆን የተፈጠርኩት ብሎ የሚያስብ ሰው ወደ ልቡ ይመለሳል። እና መመለስ ልባዊ የሆነ ንስሐ ያስፈልጋል። በድርጊታችን ማዘን ያስፈልጋል። እግዚአብሔርን ይቅርታ መጠየቅ መጸጸት ያስፈልጋል። ማር ይስሐቅ ምን ይላል መሰላችሁ? የኃጢአትን አስከፊነት መገንዘብ ከብዙ ሺህ ጸሎቶች ይበልጣል። ከልቡ የኃጢአትን አስከፊነት የተገነዘበ ሰው ይተወዋል እና የኃጢአትን ክፋት እንዴት እንዳዋረደች እንዴት እንደጣላችን መገንዘብ ያስፈልጋል። ወደ ልብ መመለስ ያስፈልጋል። ንስሐ መግባት ያስፈልጋል። መናዘዝ የንስሐ አባታችሁ ጋር ቆማችሁ እንዲያርጋሉ እንዲሆኛሉ በዚህ ምክንያት ይናርጋሉ ብላችሁ ተናዘዙ። እግዚአብሔር ፊት ሁሉን ነገር ዝርግፍ አድርጋችሁ ከትከሻችሁ ያወርድላችኋል። ንስሐ ገብታችሁ የምታውቁ ሰዎች እንግዲህ ስሜቱን ተረዱታላችሁ። ንስሐ ከገባችሁ በኋላ ከንስሐ አባታችሁ ጋር መጨረሻ ላይ ስትለያዩ ያለው የሚቀለው ስሜት ያን እንናፍቃለን። እኛም ድጋሚ መቅመስ እንፈልጋለን። እናንተም የንስሐ አባት የሌላችሁ ንስሐ ገብታችሁ የማታውቁት እንድትቀምሱት እናፍቅላችኋለን። እውነቴን ነው የምላችሁ። እንደዚህ ቁጭ ብሎ መጮህ የሚያስደስት ነገር እንዳይመስላችሁ። ይህን ጣዕም ሁላችንም እንድንቀምሰው ነው። በትክክል ትከሻ ላይ የሆነ ነገር እንዳለ እንደነበር እና ርግፍ ሲል ነው የሚሰማ። ሰላም ትሆናለህ ከዛ በኋላ ምክንያቱም የዓለም ሁሉ ፈጣሪ ከአንተ ጋር ሰላም አይረብሽም። የጥፋተኝነት ስሜት አይሰማም። ከዛ ስጋው ደግሞ ትቀበላለህ። ያኔ አይን ይገለጣል፣ ህይወት ይበራል። ነገሮችን የምናይበት መንገድ፣ ነገሮች ወደኛ የሚመጡበት ሁሉ ነገር ይቀየራል። ስንት ነገር ሞክረን የለው ይሄ ስንት ነገር ሞክረናል። ስንት ፋሽን ሞክረናል። እስኪሁን ክርስቶስን ሞክረው ስንት አይነት ምግብ ቲክቶክ ላይ እንደዚህ ይጠማድና የሚባለውን ኬክና ምግብ እኮ እያሯሯጥን ቀምሰናል። እስኪ ስጋው ደግሞ ምን እንደሚል እንቅመስ። ለምድሮ ምንፈራው ለእኛ ብሎ አረን እንደሚወጣው ለእኛ ብሎ አረን እንደሚቀርበው በየቀኑ ቤተክርስቲያን መስዋዕት አድርገን የምታቀርበው እኮ ለእኛ እኮ ክርስቶስ በየቀኑ አማናዊ የሆኑን ስጋውና ደሙን የሚቆርስልን የሚያፈስልን ለእኛ ብሎ ነው። ግን የሚቀበለው አቶ ሲመለስ ብዙዎቻችን እናያለን። እና ትልቁ መፍትሄ እውነቴን ነው የምላችሁ በዚህ በንስሐና በስጋው ደሙ መታገል ነው። ይህን ክፉ ልማዳችንን ማለት ነው። መንፈሳዊ ውጊያ ማድረግ ያስፈልጋል። መጸለይ፣ ጾም በጣም ጥሩ ነው። ስግደት በጣም ጥሩ ነው። ምጽዋት፣ በእነዚህ ትሩፋት የሆኑ ምግባራቶች ይህን ክፉ ኃጢአታችንን መዋጋት ያስፈልጋል። የጌታችንን የመድኃኒታችንን ስጋና ደም እንዳልኳችሁ ነው። ሌላኛውና የመጨረሻው ጥሩ ሀሳብ ጠቀልለዋለሁ። እንግዲህ እስቲ መጨረሻ ላይ አንድ ሰርፕራይዝ ይኖረኛል እግዚአብሔር ከፈቀደልኝ። ይህን ክፉ ልማድ በጥሩ ልማድ መተካት ነው። አንድ ትልቅ ፕሪንሲፕል ልንገራችሁ። በጣም በእርግጠኝነት ሰምታችሁ ማታውቁት ከሆነ እድለኞች ናቸው። ትልቅ የህይወት ፕሪንሲፕል ይኸውላችሁ፣ ኃጢአቱን ለመተው ከመጣር ይልቅ እግዚአብሔርን ለመውደድ መጣር። ሰው ኃጢአቱ ላይ ፎከስ የሚያደርግ ከሆነ በየቀኑ ሩት የሚያደርገው የሚዘዋወረው ሰርክል ዑደት የሚሰራው እዛው ኃጢአቱ ላይ እዛው ክፉ ልማድ ነው። ስለዚህ ዛሬ አላረኩም፣ ነዛሬ ትላንት አላረኩም፣ ዛሬ አላረግም፣ ይሄን ኃጢአት ምናምን ያሉ መታገል አይደለም። ምሳሌ ልስጣችሁ በደንብ ለማስረዳት። ይሄ መጨረሻ ሀሳቤ ነው ብያቸዋለሁ። 12 ሰዓት ሙሉ አንድ ሰው እንደው 24 ሰዓት 12 ሰዓቱን ተኛለበትን በልና 12 ሰዓቱን ሙሉ ኃጢአት ይሰራ ሰው የነበረ ሰው ወይም ደግሞ ኖርማል ነገር ያደረገ የነበረ ሰው መጀመሪያ የሚመጣለት በቃ ሙሉ ቀኑን የቤተክርስቲያን ህይወት እንዲኖረው መንፈሳዊ ህይወት እንዲኖረው ለማድረግ ነው። ግን እንደዛ አይደለም ማድረግ ያለብን። 30 ደቂቃ ከጸለይክ ሌላ 11 ተኩል የተረፈ ይኖራል አይደል? አሁንም እሱን ተወው። እዛች 30 ደቂቃ ላይ ሌላ 30 ደቂቃ ለመጨመር መጣር። እግዚአብሔር እንድትወድ የሚያደርግህ ጓደኛ፣ እግዚአብሔር እንድትወድ የሚያደርግህ ጓደኛ፣ ክርስቶስ የሚሸት ኢንቫይሮንመንት፣
ከነ ኃጢአት ገላን ተጣጥበምን ብለህ ቤተ መቅደስ ሂድ። እግዚአብሔርን በወደድከው ቁጥር እግዚአብሔር የወደደው ማንነትህ ድሮ ኃጢአት የወደደው ማንነቱን እየጠላው ይመጣል። ባይ ዲፎልት ይሰራል ከጀርባ። ስለዚህ አንተ ፊትህ ያለው ወደ ጨለማው ወደ ኃጢአቱ ነው። ብርሃኑ ደግሞ ጀርባህን ያገኛል። እና ፊትህን ወደ ብርሃኑ አዙር፣ ወደ ክርስቶስ አዙር። ከኃጢአቱ ጋር መታገልን መጣርን አቁም እያልኩ አይደለም፣ እናቁም ማለት አይደለም። ግን እግዚአብሔር እንድንወድ የሚያደርገን ተግባር ላይ እንጠመድ። በዛ ክፉ ልማድ ፓርት ላይ ሌሎች ጥሩ ምግባራቶችን ጸሎት፣ ጾም፣ መዝሙር ማዳመጥ ደራሩበት። ዝም ብላችሁ አይኑ ይከብዳል። በጣም የምጠላውን ኃጢአት ማታ ሰርተ ጠዋት ለጸሎት መቆም እኮ በጣም ይከብድ ነገር ነው። አንተ አታፍርም ምናምን የሚል ድምፅ እኮ ጭንቅላታችንን እንደሚያቃጭል አውቃለሁ። እና በዚህ ልክ ክፉ ልማዳችን መዋጋት አለብን፣ መጣር አለብን። እንዳልኳችሁ ለንስሐ መስነፈስ ጎዶ መስነፍ አያስፈልግም። እንግዲህ አላብዛባችሁ፣ ረጅም ሰዓት ማውራት ይቻላል ስለዚህ ጉዳይ። እስኪ አንድ ወንድም አለ እግዚአብሔር ከፈቀደ እሱ ደግሞ ገብቶ አንዳንድ ነገር ይላል ያስባለሁ። ሪኩዌስት ላይ ከመጣልኝ አስገባዋለሁ። ሀሳባችን ይህን ይመስል ነበር። ብዙ የሚወራብን ነገር ነው፣ አይኑ ይገባኛል። ግን ከአንድ ሰዓት በላይ ማውራት ተገቢ አይደለም። ወስብሐት ለእግዚአብሔር እያለሁ እኔ